እርሱ በድህነት የተፈተነ በውጣ ውረድ ያለፈ ፈጥኖ የሚያደገ እድሉን የተጠቀመ በጥረቱም ከስኬት ማማው የተቀመጠ የዋሊያውን ፊት አውራሪ ነው። አቡበከር ናስር አቡኪ ከማይዘነጉ የኢትዮጵያ ቡና በሰባ ጎሎች ካሸበረቁ ወርቃማ ትውስታዎቹ ጋር ከሚወደው ክለቡ በክብር ተሸኝቷል። የኢትዮጵያ እግር ኳስም የዘመኑ ምርጡን አጥቂ እየጎመራ ከመጣው ደማቅ የኳስ ሕይወት ገጹ ጋር ተሰናብቷል። የጀመርኩት መንገድ ይቀጥላል። ኢትዮጵያ ቡናን አመሰግናለሁ። ደጋፊዎቹ ድንቅ ናቸው። ሁሌም በልቤ ይኖራሉ። ከኔ ኳስ ሕይወት መጎልበት ጋር የተሰለፉ የለፉ የተጉ ስሳሳት ያረሙትን ሁሉ ከልብም አመሰግናለሁ። ነገ የተሻለ ለመሆን የበለጠም እሰራለሁ። ይህ የአዲሱ የማማሉዲ ሰንዳውንስ አጥቂ ቃል ነው። ከሾላ ጉቶ ሜዳ አቧራማ ሜዳዎች የተነሳው ኮከብ ከፈጣን የእግር ኳስ ሕይወት እድገቱ ጋር በኢትዮጵያ ቡናም ደምቆ የደቡብ አፍሪካው ገናና ማማሉዲ ሰንዳውንስ ጋር ደርሷል። የቀጠለው የአቡኪ ወርቃማ የኳስ ሕይወት ለሀገሪቱ እግር ኳስ አዲስ ተስፋም ሆኗል። አቡበከር ናስር ህልሙን እየኖረ የሚገኘው ኮከብ የህይወት መንገድ ትሪቡን የኮከቦች ገጽ። ጨዋታ እንዴት ነበረ? በጉጉት ውስጥ ሆነህ ያደረከው ጨዋታ ነበር አቡበከር? አዎ ከባድ ጨዋታ ነበረ። ምክንያቱም የመጨረሻ ጨዋታ ነው። ደግሞ ከአርባ ምንጭ ጋር የመጀመሪያ ጨዋታ የነበረ ኳስ ቡና ቤት ስጫወት በአርባ ምንጭ ደግሞ የመጨረሻ ጨዋታ መሆኑ አንደኛ እንትን ብያለሁ፣ ተደንቄያለሁ። በደጋፊውም ያው የሚሰማኝ ስሜት በጣም ትልቅ ነው። ምን እንደምል አላውቅም። የሌለ ነው። ፍርሃት እየተሰማኝ ነው ያለው እና በጣም ደስ ብሎኛል። አንተም የነበረውን ነገር እንግዲህ በማሊያ እና በተለያዩ መንገዶች ገልጸሃል። ለዳኞች በመስጠት ስቴዲየም ውስጥ የነበሩ ሰዎችን አመሰግናለሁ በማለት ግን ስሜትህ እጅግ በጣም ቀዝቀዝ ያለ ይመስላልና የደስታና የሀዘን ስሜቶች ተቀላቅለውብሃል ከኢትዮጵያ ቡና የመጨረሻ ጨዋታ ስንብት ጋር? አዎ 6 ዓመት መቆየት አንድ ክለብ ላይ በጣም ብዙ ዓመት ነው። አሪፍ ከመወዳቸው ደጋፊ በመወደው ክለብ ውስጥ እንደዚህ አይነት እድል መጥቶ በመውጣቴ በጣም ያው ደስም እያለኝ ግን መውጣቴ እያሳሰበኝ ነው። በጣም ጨንቆኛል። ሰው ሀገር ላይ ነው የምሄደውና በጣም እኔ እንጃ ምን እንደምል አላውቅም። ኦኬ ኢትዮጵያ ቡና ከተጫወተ አቡኪ ጎል ያገባል። ተወራርደው ሊያሸንፉ የሚችሉት ቀላሉ ጥያቄ በኢትዮጵያ እግር ኳስ ታሪክ የፕሪሚየር ሊጉ ኮከብ በፈጣን እድገት የታጀበው የእግር ኳስ ሕይወቱ ከየት ተነሳ? ትሪቡን የኮከቦች ገጽ ምላሽ እየሰጠ ይቀጥላል። ሾላ ገበያ፣ ጉቶ ሜዳ አድማጮች ከልማት ሰበብ ተርፈው ከመዲናችን አዱገነት በአፋልጉኝ መነጽር ተፈልገው ከሚገኙ ጥቂት ሜዳዎች አንዱ የሆነው የሾላው ጉቶ ሜዳ የአቡበከር ናስር መነሻ ነው። ሾላ ገበያ የተወለደው የኢትዮጵያ ቡናው የጎል ማሽን አቡኪ እግር ኳስን በጉቶ ሜዳ አቧራዎች ታጅቦ በጨርቅ ኳስ ጀመረ። ቤተሰብ ትምህርት ላይ እንዲያተኩር የበለጠ ግፊቱ ቢኖርም የጉቶ ሜዳ የኳስ ጨዋታ ውሎችን ፈጥኖ ተለማመደ። የጉቶ ሜዳ የሌት ተቀን የህይወት ውሎች የደቃቃው ልጅ መንገድን ቀየሱ። ማሸነፍን፣ መፋለምን፣ አብሮነትን፣ ማግኘት ማጣትን፣ የኳስ ፍቅርን ማስተማሩ። ድህነት የቤተሰባችን አንዱ የህይወት ፈተና። ሾላ ጉቶ ሜዳ እግር ኳስ ብቻ ልጫወትም ነበር። ሳይክል አከራይ ነበር። አንድ ጊዜ 1600 ብር ወድቆ አገኘው። በ1000 ሳይክል ገዛው። ከዛ ማከራየት ጀመርኩ። ራሴንም ለመቻል ቤተሰቤንም ለማገዝ ረዳኝ። እኔ ኳሴን እየተጫወትኩ ሳይክሏ እየተከራየች ሌላ ጨመረች። ለመጀመሪያ ጊዜም በ1500 ብር የባንክ ቡክ ከፈትኩ። ደግፌ 2004 አካባቢ የነገ ተስፋ ታዳጊ ቡድን ጉቶ ሜዳ ከታላላቆቼ ጭምር ጥሩ ስጫወት አይቶኝ አስገባኝ። ቀጭና የግን ደፋር ማንንም አልፈራም። ሲገጩኝ አቧራ ቅሜ የምነሳ፣ ስጨቃጨቅ ስጣላ፣ ሳሸንፍ ስሸነፍ፣ ሽቀላም ካለ መስራት መታተር፣ ውጤታማ መሆንን ከሾላ ገበያ ጉቶ ሜዳ ውሌ ተማርኩኝ። ከዛ ወደ ሐረር ሲቲ በደግፌ ገዛ እስማኤል አቡበከር ሐረር ሲቲ ያስገባኝ። ከሐረር ቢራ መፍረስ በኋላ በተገነባው ታዳጊ ቡድን የኳስ ሕይወት መንገድ የተቀየሰ ጋሻ አጥናፉ ዩ17 ታዳጊ ብሔራዊ ቡድን አደረሱኝ። ወጣቶች ነበርን። እድላችንን በአግባቡ ለመጠቀም የተዘጋጀን አቅም የነበረው ጥሩ ስብስብ ጋሻ አጥናፉ በዩ17 ገነቡ። ከግብጽ ተጫወትን። ጉድ ሰራናቸው። በደርሶ መልስ 5-2 አሸነፍን። መነጋገሪያ ሆንን።
አድማጮች የአጋጣሚ ኢትዮጵያ ቡናን እየወደደ እየደገፈ ለጎለበተው ወጣት ኮከብ የህይወት መንገድ እድል ዝሆን ሎተሪውን ይዞለት ከተፋለ ወደ ኢትዮጵያ ቡና መዛወር ህልምን የመኖር ጅማሮ እድልን በአግባቡ መጠቀም በኢትዮጵያ ቡና የኳስ እምቅ ችሎታውን ከታላቅ ታታሪነት ጋር ፈጥኖ ያሳየው የሾላ ገበያው ጉቶ ሜዳ ክስተት አቡበከር ናስር አንድም ጨዋታ በወጣት ተጠባባቂ ቡድን ሳያደርግ እልፍ ዘመን ተሻጋሪ ታማኝ ደጋፊዎች ላፈራው የኢትዮጵያ ቡና ስፖርት ክለብ ዋናው ቡድን መጫወት ጀመረ። በአባይ ዋንጫ የተጀመረው የቡና ተሰላፊነት የሲቲ ካፕ ኮከብነት ጋርም አደረሰው። አሁን አቡኪ ከቡና ደጋፊዎች ተዋወቀ። የነገው ፊት አውራሪ ጎል ማሽን መሆኑም ተለየ። ብዙ ሳይሰራባቸው በጥቂቶች ፍላጎትና ጥረት እግር ኳስን ወደው ተነስተው በውጣ ውረድም ጎልብተው ከመርፌ ቀዳዳ የጠበበ ድላቸውንም በአግባቡ ተጠቅመው ድንበር ተሻጋሪ ተጽዕኖ ለመፍጠር የሚችሉ እንደ አቡበከር ናስር ያሉ ውጤታማ የኳስ ወጣት ኮከቦችን የኢትዮጵያ እግር ኳስ መንደሮች ለመፍጠር እንደማይሳናቸው አዲሱ የኢትዮጵያ እግር ኳስ ክስተት ምስክር ነው። አቡበከር ናስር። መሱድ መሐመድን አመሰግናለሁ። ኢትዮጵያ ቡና ስገባ ብዙ ያለማመደኝ የራስ መተማመኔ እንዲጎለብት አቅሜን አውጥቼም እንድጫወት የረዳኝ እርሱ ነው። መሱዴ ትልቅ ሰው ነው። ኢትዮጵያ ቡናን ሳስብ ያ የ2003 ታላቅ የድል ዋንጫ ቀን አልዘነጋውም። ያ ምሽት፣ ያ የልጅነት አጋጣሚ የህይወት መንገድ አንዱ አሻራዬ ነው። የስቴዲየም አጥር ሽቦዎች ላይ ተለጥፌ በዝናብ ርሼ በታዳጊነት አይምሮዬ ህልም የሚመስለው ገጠመኝን ከዳር ዳር ታዘብኩ። የኢትዮጵያ ቡና ደጋፊዎች፣ ተጫዋቾቹ፣ የዋንጫ ድሉ፣ የቡና መለያ፣ ደስታ፣ ጭፈራ፣ ዳንኪራው። አድማጮች ይህ ከሾላ ጉቶ ሜዳ አቧራዎች ተነስቶ ከፈጣን የኳስ ሕይወት እድገቱ ጋር በኢትዮጵያ ቡና ደምቆ ህልሙን እየኖረ የሚገኘው የኢትዮጵያ እግር ኳስ አነጋጋሪ ኮከብ ነው። በሸገር ደርቢ ሃትሪክ የሰራ ደጋግሞ 3 ሃትሪክ ለመስራት ያልተቸገረ ቡና ከተጫወተ ጎል የሚያገባ በቴክኒክ የዳበረ ፈጣን ደፋር እድሎችን ወደ ውጤት ለመቀየር የማይቸገር የመሪነት ስብዕናን የተላበሰ ከስህተቱ ለመማርም የተዘጋጀ ነገን ለታላቅ እድገት የሚያልም በማይዋዥቅ የጎል ማስቆጠር ሚናው የቀጠለ አዲሱ የኢትዮጵያ እግር ኳስ ክስተት ነው። ሐረር ሲቲ ታዳጊዎች ስገባ ደሞዜ 300 ብር ነበር። የመጀመሪያ ደሞዜን ስቀበል በርሬ ለእናቴ ነበር የሰጠኋት። ቤተሰቦቼ በድህነት በየዋነት ያላቸውን ሰጥተው ያሳደጉን ባለውለታዎቼ ናቸው። ዛሬ ህልሜን ስኖር በሺዎች ሲከፈለኝ በየቦታው መነጋገሪያ ስሆን ለቤተሰቦቼ ማየት ደስታ ክብር ነው። ለካ እግር ኳስም የሰው መውደድ ፍቅር፣ አድናቆት ያመጣል። ይህንን የበለጠ መጠበቅ፣ መንከባከብ፣ በእግር ኳስ ያለኝን ተስጦ ካላህ ጋር የበለጠ ማሳደግ፣ መጠቀም፣ ህይወቴን መቀየር፣ መለወጥ ነው ህልሜ፣ ዓላማዬ። ወጣትነት ይዟቸው የሚመጡ ፈተናዎች ፈጽሞም ከህልሜ ጫፍ አያስቀሩኝም። እርሱ በድህነት የተፈተነ በውጣ ውረድ ያለፈ ፈጥኖ የሚያደገ እድሉን የተጠቀመ በጥረቱም ከስኬት ማማው የተቀመጠ የዋሊያውም ፊት አውራሪ ነው። አቡበከር ናስር አቡኪ ከማይዘነጉ የኢትዮጵያ ቡና በሰባ ጎሎች ካሸበረቁ ወርቃማ ትውስታዎቹ ጋር ከሚወደው ክለቡ በክብር ተሸኝቷል። የኢትዮጵያ እግር ኳስም የዘመኑ ምርጡን አጥቂ እየጎመራ ከመጣው ደማቅ የኳስ ሕይወት ገጹ ጋር ተሰናብቷል። የጀመርኩት መንገድ ይቀጥላል። ኢትዮጵያ ቡናን አመሰግናለሁ። ደጋፊዎቹ ድንቅ ናቸው።
ሁሌም በልቤ ይኖራሉ። ከኔ ኳስ ሕይወት መጎልበት ጋር የተሰለፉ የለፉ የተጉ ስሳሳት ያረሙትን ሁሉ ከልብም አመሰግናለሁ። ነገ የተሻለ ለመሆን የበለጠም እሰራለሁ። ይህ የአዲሱ የማማሉዲ ሰንዳውንስ አጥቂ ቃል ነው። ከሾላ ጉቶ ሜዳ አቧራማ ሜዳዎች የተነሳው ኮከብ ከፈጣን የእግር ኳስ ሕይወት እድገቱ ጋር በኢትዮጵያ ቡናም ደምቆ የደቡብ አፍሪካው ገናና ማማሉዲ ሰንዳውንስ ጋር ደርሷል። የቀጠለው የአቡኪ ወርቃማ የኳስ ሕይወት ለሀገሪቱ እግር ኳስ አዲስ ተስፋም ሆኗል። አቡበከር ናስር ህልሙን እየኖረ የሚገኘው ኮከብ የሕይወት መንገድ ትሪቡን የኮከቦች ገጽ This boy is a marvel of the ball.